አባይ 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 ያገር ጋይስ አባይ ግን ይዞ ይዞራል የሚባለው አሁን አባይ ብርትሽ እስቲ ቪዲዮ አሳይቻችሁ ልመለስና ከዛ ኮሜንት እናነባለን። ሀገራችን ኢትዮጵያ ትልቁን የአባይ ግድብ ለማጠናቀቅ ተጨማሪ 80 ቢሊዮን የኢትዮጵያ ብር ያስፈልጋታል። እንደምታውቁት አባይ ግድብ የዛሬ 14 ዓመት አካባቢ ላይ ሲጀመር 80 ቢሊዮን ብር አጠቃላይ ዋጋ ይፈጃል ተብሎ ነበር። እናም አሁን ላይ ግድቡ 97.6% ተጠናቋል ተብሏል። ነገር ግን ተጨማሪ 80 ቢሊዮን የወላጆች ብቻ ሳይሆን የአጎቶችም ስልክ መወሰድ አለበት። የአጎቶች የአክስቶች እንዳለ ቻሌንጁን እየተቀላቀሉ ነው የምላቸው። አሁን ይሄ የሆነ ሰው አጎት ነው በእርግጠኛ። እስቲ ለማንኛውም ቪዲዮን አይተን እንመለስና ከዛ ኮሜንት እናነባለን። ሙዚቃ ከኛ ነው ጋይስ። እድሜያቸው ከፍ ሲል ሴቶችም ከቤት መውጣት አለባቸው ባይ ነኝ። ይሄው እናቶች መልእክት መላክ ጀመሩ። እዚህ ይሄ ቪዲዮ ታቻችሁ ልመለስና የሚያስቅ ኮሜንት እናነባለን። የትም እንዳትሄዱ። ለኔ የተፈጠርከው ሰውዬ እናቴ እንዳለችክ ናና ውሰዳት ብላለች። እንደምትያቸው ባጎጠጎጠ ጊዜ ከዚህ ልጅ ጋር ታይ ብለው አሁን ባሸቀጠጠ ጊዜ ናውሰድ ለምን ይላል? ድንግሉስ ነበረኝ የሚወስደው ሰው ጠፋ እንጂ እየሄድሽ እንዳይመሽብሽ ትሰክሳለች። ወንድ ልጅ ይኸውልሽ መሬትን በበረሃ ቆፍሮ ስንት ሜትር ቆፍሮ ነዳጅ የሚያወጣ ወንድ ልጅ ነው አይደለም። አልጋ ላይ ሊከብደው ይቀርና ማለት ነው የሚወስድ ጠፋ ትላለች። ወይ ደግሞ አይስላንድ ነው እንደምትኖሪ በረዶ ይዞ እንደ አይስላንድ ደግሞ የት ነው እንዳትሉኝ ነው ያላቀ Choose people who choose you, not the people you have to convince so hard to be with you. Life is precious, and it's not worth spending and chasing someone who doesn't even see your value or reciprocate your energy. Think about it. The people who love you, they will show it through their actions, through their words, and their presence in your life. You don't have to prove anything to them. They have accepted you for who you are, flaws and all. And if you have to constantly prove your worth to someone just to get the bare minimum,